ሰላም አለይኩም እንዴት ናችሁ? ሳውዲ ላይ ያላችሁ ኢትዮጵያውያን እህቶች ይሄ ነገር የምሰማው እውነት ነው እንዴ? አንዱ እኮ ነው አሁን በውስጥ መስመር መጥቶ ስቅስቅ ብሎ እያለቀሰ የሚነግረኝ። ይሄን ካረጋችሁ ሰው አይደላችሁም። ወላሂ አፈር ድሜ በልቼ ቆቤ እንደወጣ እባክህ የምህረት አዋጁ ስለወጣ በላጉሮ የሚባል አዲስ ቀራር መጥቷል አስተካከል ብላ ያለ የድሮውን የወደፊቱን ገራማ ክፍዬ 17600 ሪያል ክፍዬ ኢጋማዋን አስተካክዬ ኢጋማዋን አይዲዋን በእጇ ስትይዝ ይኸው 4 ቀኗ ቴክስት አድርጋልኝ የለም አንተ ጋር አብሬ አላክም ማለችኛል። አንቺ አንጎል አብረሽ ማከክ ካልፈለግሽ ታዲያ ወጥረሽ ሰርተሽ አታስተካክም ነበር? በሰው ላበት አሁን ገና ቁቡ ገና 3ኛው ቁብ ነው 16 ሰው ነው አለ ገና 13 ሰው ዳለበት። አንቺ የሴት ጀለፍ ወይኔ በላችሁ። መኖሪያ ፈቃድ እኮ ህይወት የጀነት መግቢያ ነው እንዴ? አንቺ ሴቶች ግን ምን ልንሆን ነው የምትሉት? ካሁኑ እኮ በጣም ብዙ እህቶች ጢባራቸው አልተቻለም አሉ ባላችሁን። ኮሰኮሳችሁኝ እናንተ።